መጠንና መመርመር የሌለበት እሳተ መለኮት በሆድሽ አደረ። በምድራዊ እሳት እንመስለው ዘንድ አይገባም። ለእሳትስ መጠን አለው፣ ልክም አለው። መለኮት ግን ይህን ያህላል ይህንም ይመስላል ሊባል አይቻልም። ለመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም፣ ድንቅ ነው እንጂ። የሰው ሕሊና የመላእክትም አእምሮ በማይደርስበት በአርያሙ የሚኖር ነው እንጂ። ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በሁሉ የመላ ነው እንጂ። ለመለኮት የሚዘረጋበትና የሚሰበሰብበት ያለው አይደለም፣ ግዛቱ በአገር ሁሉ ነው እንጂ። ለመለኮት በላይ ጠፈር በታች መሰረት ያለው አይደለም፣ ጠፈሩ እርሱ መሰረቱ እርሱ ነው እንጂ። ለመለኮት ከምድር ከውስጧ የሆነውን ያነሳ ዘንድ ማጎንበስም ራስን ዝቅ ማድረግ አለበት አይደለም። ለጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ። ለመለኮት በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት የኋላም ጀርባ ያለው አይደለም፣ በነደ እሳት የተሸፈነ ነው እንጂ። ነደ እሳት ግን እርሱ ነው። መለኮትስ ንጹሕና ጽሩይ ብሩህም ነው። የላከ አብን በላዊው አባት እንደሆነ እናምናለን። የተላከ ወልድንም በላዊው ወልድ እንደሆነ እናምናለን። ማየዊ መንፈስ ቅዱስን በላዊው መንፈስ ቅዱስ እንደሆነ እናምናለን። ሦስቱ ስም አንዱ እግዚአብሔር ነው። አብርሃም ከይስሐቅ እንደሚበልጥ ይስሐቅም ከያዕቆብ እንደሚበልጥ አይደለም። ለመለኮት እንዲህ አይደለም። አብ ከልጁ አይበልጥም፣ ወልድም ከመንፈስ ቅዱስ አይበልጥም፣ መንፈስ ቅዱስም ከወልድ አያንስም፣ ወልድም ከአባት አያንስም። አብርሃም በፍጥረት ሥርዓት ይስሐቅ እንደሚያዘው ይስሐቅም ያዕቆብ እንደሚያዘው አይደለም። መለኮት እንዲህ አይደለም። አባት በመሆን አብ ልጁን አያዘውም፣ ወልድም ልጅ በመሆን አይበልጥም። መንፈስ ቅዱስም ትክክል ነው። መለኮት ግን አብ ወልድ መንፈስ ቅዱስም ነው። አንድ አምላክ፣ አንዲት መንግሥት፣ አንዲት ሥልጣን፣ አንዲት አገዛዝ ነው። አብ ወልድ መንፈስ ቅዱስ ይሄልዩ፣ አብ ወልድ መንፈስ ቅዱስ ይናገሩ፣ አብ ወልድ መንፈስ ቅዱስ ይሰምሩ፣ አብ ወልድ መንፈስ ቅዱስ ይመክሩ፣ አብ ወልድ መንፈስ ቅዱስ ይነቡ፣ አብ ወልድ መንፈስ ቅዱስ ይፈጽሙ፣ አብ ወልድ መንፈስ ቅዱስ ይገብሩ፣ አብ ወልድ መንፈስ ቅዱስ ያስተዋድዱ፣ አብ ወልድ መንፈስ ቅዱስ ያጣጡ፣ አብ ወልድ መንፈስ ቅዱስ ይፌኑ፣ አብ ወልድ መንፈስ ቅዱስ ያሰለጥኑ፣ አብ ወልድ መንፈስ ቅዱስ ማይከውኑ፣ አብ ወልድ መንፈስ ቅዱስ ይስቡ፣ አብ ወልድ መንፈስ ቅዱስ ያለሙዱ፣ አብ ወልድ መንፈስ ቅዱስ ይምዱ፣ አብ ወልድ መንፈስ ቅዱስ ያነጹ፣ አብ ወልድ መንፈስ ቅዱስ ያጸርዩ፣ አብ ወልድ መንፈስ ቅዱስ ይቀድሱ፣ አብ ወልድ መንፈስ ቅዱስ ያጸኑ፣ አብ ወልድ መንፈስ ቅዱስ ያጠቡ፣ አብ ወልድ መንፈስ ቅዱስ ይሄድፉ፣ አብ ወልድ መንፈስ ቅዱስ ይከልሉ፣ አብ ወልድ መንፈስ ቅዱስ ያለብሱ፣ አብ ወልድ መንፈስ ቅዱስ ያመቁሱ፣ አብ ወልድ መንፈስ ቅዱስ ይነብሩ፣ አብ ወልድ መንፈስ ቅዱስ ይኮንኑ፣ አብ ወልድ መንፈስ ቅዱስ ያትቱ። እንዲህ እናምናለን፣ እንዲህም እንታመናለን። አንድነት ሳንለይ የተለየ እንዳይሆን የተቀላቀለ እንዳይሆን እንለይ። እንደ አብርሃምና እንደ ይስሐቅ እንደ ያዕቆብ ሦስት የምንል አይደለም። በገጽ ሦስት ሲሆን አንድ ነው እንጂ ከፍጥረት ሁሉ እንደሚቀድም እንደ አዳም አንድ የምንል አይደለም። በባህሪ አንድ ሲሆን ሦስት ነው እንላለን እንጂ። ክፉዎች አይሁድም ባለማወቃቸው የእግዚአብሔር ገጽና አካል አንድ ነው የሚሉ በደለኞች የእስማኤል ወገኖችም እንሆን እንሰማቸዋለን። ልቡናቸውን ያሳወርናቸው አምላኮቻቸው ብዙ አጋንንቶቻችን ብዙ የሆኑ በጣዖት የሚያመልኩ አረማውያንን እንሆን እናያቸዋለን። እኛ ግን በጎ ጎዳና የሚያስተምሩትን እንከተላለን። ሐዋርያት እንዲህ እያሉ እንዳስተማሩን አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስም ፀሐይ ነው። ከሁሉ በላይ የሚሆን አንድ የእውነት ፀሐይ ነው። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስም እሳት ነው። በልዕልና ያለ አንድ የሕይወት እሳት ነው። አብ ጎህ ነው፣ ወልድ ጎህ ነው፣ መንፈስ ቅዱስ